በክረምት የማህበረሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ በትጋት መስራት እንደሚገባ የምዕራብ ጎንደር ዞን አስተዳደር አሳሰበም። የዞኑ አስተዳደር በቀጣይ 90 ቀናት በሚከናወኑ ተግባራት እቅድ ዙሪያ ውይይት አካሂዷል። በውይይቱ ላይ የተገኙት የአማራ ክልል ባህልና ቱሪዝም ምክትል ቢሮ ኃላፊ ዶክተር አየለ አናውጤ ህዝቦችን ለልማትና ለለውጥ በሚያነሳሳ ሰው ተኮር ተግባራት ላይ ትኩረት እንዲደረግ አሳስበዋል። በአካባቢው ዘላቂ ሰላምን ለማረጋገጥ የሚከናወኑ ተግባራት ተጠናክረው ሊቀጥሉ እንደሚገባም መልእክት አስተላልፈዋል። የዞኑ ዋና አስተዳዳሪ አቶ እያሱ ይላቅ የግብርና የአረንጓዴ አሻራ እና የክረምት በጎ ፈቃድ አገልግሎት ስራዎች እንዲከናወኑ አስገንዝበዋል። በብልጽግና ፓርቲ የምዕራብ ጎንደር ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ እንዳለው ማሩ ሰላምን ለማጽናት የህዝብ ለህዝብ ውይይቶችና የሰላም ኮንፈረንሶች ተጠናክረው ሊቀጥሉ ይገባል ብለዋል። በግምገማው የክልል ደጋፊ አመራሮችና አጠቃላይ የዞን የተቋማት የስራ ኃላፊዎችና አመራሮች ተገኝተዋል። መረጃውን ያደረሰን የምዕራብ ጎንደር ዞን ኮሚኒኬሽን ነው።